There is such a thing as love at first sight, and for me that works with chandeliers. ወዳጃችን አማንዳ ሊበርቲኒ ተዋውቋት በአምፖል ጌጥ ፍቅር የነሆለለች የ33 ዓመት እንግሊዛዊት ወጣት ናት። አዎ አማንዳ ለአምፖል ጌጥ ልዩ ፍቅር ያላት ወጣት ናት። የአምፖል ጌጥን አብዝታ መውደዷ ታዲያ የቤቷን አምፖሎች ልታስጌጥበት እንዳይመስሉት። የአማንዳ የአምፖል ጌጥ ፍቅር ቤቷን ለማሰማመር ሳይሆን ለራሷ የፍቅር አጋር ለማድረግ ነው። እናማ ከአምፖል ጌጥ ጋር ፍቅር ይዞኛል እያለች ያለችው አማንዳ ከወራት በፊት ሉሜሬ እያለች ከምትጠራት ጀርመናዊት የአምፖል ጌጥ ጋር ቀለበት አስራ እየኖረች ነው። አንቺ እያለች የምትጠራትንና በእድሜ 3 እጥፍ ገደማ የምትበልጣትን የ90 ዓመት አዛውንቷን የአምፖል ጌጥ ሉሜሬ ኢቤይ በተባለ የመገበያያ ድረገጽ ላይ እንዳየቻት በአይን ፍቅር እንደተለከፈች የምታወሳው አማንዳ መኖሪያዋን በሀገረ ጀርመን አድርጋ የነበረችው ሉሜሬ ባህር አቋርጣ እሷ ወደምትኖርበት ሀገረ እንግሊዝ ሊድስ ከተማ ለማስመጣት 15000 ብር ገደማ ሆጭ አድርጋ ከፍላለች። አማንዳና የአምፖል ጌጧ ሉሜሬ በአንድ ቤት አብረው መኖር ከጀመሩ በኋላ 70 ሳንቲሜትር ዙሪያ ገብ ስፋት ያላት ወዳጇ ሉሜሬን አቅፋ እየወለወለች እየሳመች ትንከባከባት የያዘችው አማንዳ ከ12 ወራት በፊት ነበር በፍቅረኞች ቀን የታገቢኛለሽ ወይ ጥያቄ አቅርባላት የአምፖል ጌጧ ሉሜሬ ምላሽ ምን እንደሆነ ባይታወቅም ቀለበት አስረው በእጮኝነት መኖርን የተያያዙት። በቅርቡ ሰርግ ቢጤ ደግሰን የመጋባት ውጥናለን ስትልም አማንዳ ትናገራለች። ታዲያ በአማንዳ ቤት ውስጥ ያለችው የአምፖል ጌጥ ሉሜሬ ብቻ እንዳትመስሎት ሌሎች 24 የአምፖል ጌጦችም አሉ። ከሉሜሬ ጋር ቀለበት ባስርም ሌሎቹንም የአምፖል ጌጦች ወዳቸዋለሁ የምትለው አማንዳ በቁሳቁሶች ፍቅር የሚያዝ አይነት ሰው ነኝ ትላለች። በእርግጥም ታዲያ አማንዳ ዛሬ ላይ ገና እንዳየኋት ነው የወደድኳትና የኔ መሆን አለባት ብዬ የደመደምኩት በመትላት ሉሜሬ የተባለች የአምፖል ጌጥ አፍቅራ ቀለበት ብታስርላትም ገና የ14 ዓመት ታዳጊ ሳለች በከበሮ ፍቅር ተይዛ ነበር። ከዛ በኋላ ደግሞ በፍቅሩ ክንፍ ያለችለት እሷ ሊቢ እያለች የምትጠራው የአሜሪካ የነጻነት ሐውልት ሊበርቲ ስታቲዩት ነበር። ሐውልቱን ደጋግማ እየሄደች የጎበኘችው አማንዳ ሐውልቱን ቤቷ ማስመጣት ስለማይሆንላት በሷ አምሳል የተሰራ አነስተኛ ሐውልት ቤቷ አቁማለች። ይህም ብቻ አይደለም በሱ ስም እጠራለሁ ብላም አማንዳ ዴድፖል ተብላ መጠራቷን ትታ የቤተሰቧን ስም በሊበርቲ አስለውጣ አማንዳ ሊበርቲ እየተባለች ትጠራ ከያዘችም 7 ዓመታትን አስቆጥራለች። መራራቃችን እኔን ብቸኛ አደረገኝ እንጂ አሁንም ሐውልቱን እወደዋለሁ የምትለው አማንዳ ከአምፖል ጌጧ ሉሜሬ ጋር ቀለበት በማሰሯ ሌሎች በቤቷ ያሉ የአምፖል ጌጣጌጦችና የአሜሪካ ነጻነት ሐውልት አምሳያ ቅናት እንደማያድርባቸው ትናገራለች። የረፍት ጊዜዋን የተሰባበሩ የአምፖል ጌጣጌጦችን በመጠጋገን የምታሳልፈው አማንዳ ጌጦቹን በመጠገን ስራዋ እሷ እንደምትደሰተው ሁሉ የአምፖል ጌጦቹን በሷ እንክብካቤ እንደሚደሰቱ እንደምታምን ትናገራለች። የምንጊዜ ምኞቴ የእንግሊዝ ቤተ መንግስት ውስጥ የአምፖል ጌጦችን የመንከባከብ ስራ አግኝቼ መስራት ነው ብላለች። ሰዎች የኔ ነገር አይዋጥላቸውም፣ ነገር ግን እኔ ውበትን ቁሳቁሶች ላይ የማገኝ ሰው በመሆኔና ልቤን የምከተል ሰው ስለሆንኩ ነው የአምፖል ጌጣጌጦቹ ህይወቴ በደስታ የተሞላች እንድትሆን አድርገውልኛል ስትልም አክላለች። ወዳጃችን ሆቸው ጉድ እኚህ እንግሊዛውያን ዘንድ መካሪ ወዳጅ ዘመድ ብሎ ነገር የለም እንዴ? ልጅታ አንደኛዋን እስኪለይላትና ጨርቋን እስክትጥል ነው እንዴ እየጠበቁ ያሉት? ምን አለ ሐኪም ዘንድ ቢወስዷት ሳይሉ አይቀሩም መቼም።